ተስማምተናል ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሂህ ነው እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም ወንዶች አላህን ፍሩ አንዳንድ ጊዜ የሴት አስተሳሰብ ጭንቅላታችሁ ውስጥ አታስገቡ ሴቶቹ ምን ተመርተዋል መስላችሁ ኡስታዝ ይላሉ እኔን እኮ ሳይነግረኝ ነው ያገባው እና ይበቃለታል እንዴ ኒካሁ አዎ ይበቃል እንዴ እኔ ሳልስማማ አንቺ ማነሽ ሚስት እንጂ ምናት አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ እቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨለት አልহামዱሊላህ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም فما بالك بالزوجه السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته አሁን የህትማማች የወንድማማች ልጆች መጋባት በሸሪዓ ምንም ችግር የለም ባይሆን አንዲት ሴት ልጅ ሌላ እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከየት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት እሷ ሄዳ መግባት የለባትም የሚል ዝም ብሎ ከወፋራሽ ታሪክ ሲወራ እንሰማለን ማለት ያክስቷ ልጅ የሆነ ቤት ገብታ ትዳሩ አልሆነላት ብላ ብትፈታ እሷን ቢያጫት አይ ያክስቴ ልጅ አግብተ ስለነበረ አይሆንም ከየት መጣ ይሄ ነብይ አለይሂ ሰላቱ ወሰላም ለዑስማን ኢብኑ አፋን ሩቅያ እንዳሯት رقية رضي الله تعالى عنها وأرضاها موتج السواسة موت نبي عليه الصلاة والسلام تنشوان أم كلثوم من دارا أم كلثوم يا رقية يا باتم يناتم لجنات يهتوان بلا قباش مالت هذا أنا يا جماعة الله بلاش علماء وتشسمو يهتوان ልጆች ታሳድጋለች ይሄቷን ባል አገባች እዚህ ሼክ መሐመድ ወሊ ረህመቱላሂ ተዓላ ዐለይ ትንሿ ልጅ አግብታው የነበረውን ልጅ እሷ ሞተች አላህ ይርሐምሃ ስትሞት ትልቂቱን ዳሩት እዚህ ሼክ መሐመድ ወሊን ማያቃል እዚህ ሀገር ላይ ግን ማሻአላህ የጫት ሙፍቲዎች የመንደር ሙፍቲዎች አራ ከሰባት በታችማ ዝምድናን መቁረጥ ነው ይላሉ ዝምድናን ማዳበር ነው እንጂ እንደውም እኛውን የቸገረን የነበረው እዚያ በኪታቡ ላይ ስናየው የአክስትና ያጎታማ ስለሚጋባ ከቤተሰቦች ለሌላ አይሰጡም ይሄ አረብ ሀገር ያለው ትልቁ በሽታ እሱ ነው ያክስት ልጅ የላትም ወይ ነው የምትባለው ያላገባች ሴት ካለች ያጎት ልጅ የላትም እንዴ ما عندها ابن عمها ولا ابن خالها او خالتها ነው የሚለው አረብ ካክስትና ካጎቶቹ ልጆች ወጥቶ የሚያጭ ወንድ በቤተሰብ ውስጥ የተረገመ ነው የሚባለው ይሄ እርጉም ምን ፈልጎ ነው እዚያ ሄደው እኛ ጋር ግን አንዱ ከሐረር አንዱ ከጎንደር ይጋባና የተጣሉ ቀን የሐረርና የጎንደር ሰው አገናኝተ ለመሸምገል ራሱ ስንት መከራ ነው አንዳንዶችማ ውጭ ሀገር ይገናኛሉ ሐረርና ጎንደር ይጋባሉ ወይ ባሌና ሞያሌ ይጋባሉ እና ሲጣሉ ሀታ አገናኝተን ለማፋታት እንኳን አናገኛቸው ተይዘው መጡ ልጅ ወልደዋል ተይዘው መጡ ቦሌ ደረሱ አንተ ወዴት ነህ እኔ ባሌ ጎባ አንተስ እኔ ሞያሌ አንተስ እኔ ሸጎሌ እኔ ምናምን ብለው ተብለያዩ ስልክ የለ አድራሻ አይተዋወቁ ምን አይተዋወቁ ትልቁ ልጅ እሱ ይዞ ሄደ ትንሽቱን እሷ ይዛ ሄደች አልተገናኙ እስካሁን ድረስ ፍቹማ ሸሪዓ ፍርድ ቤት ሄዱና ይፍታችሁ ብለን ቅፈቷል ግን ልጆቹ እናትና አባት ሳያገኙ ምንድነው በአካባቢ ያጎት ልጅ አክስት ልጅ ቢጋባ ወንጀሉ ምን ላይ ነው ለምንድነው እንደዚህ የምታደርጉት ነው አድምጣ አይነካም እንጂ ብልቷን ብፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብፈልግ ገልብጠህ እንደፈለክ አርገህ አክት እሷን ላውን አርገህ አንተ ታችን ሆነህ
እሷ ታችሁና አንተ ላውና እንደተመቸ ሚስትህን ማረግ ትችላለህ። ቂጧን ብቻ ግን አላህን ፍሩ ይለናል። አላህ ወተቁላህ ይለናል። ቂጣ አይነካም እንጂ ብልቷን ብፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብፈልግ ገልብጠህ እንደፈለክ አድርገህ